ይሄ የሽናሻ ባህላዊ ምግብ ነው። በጣም የሚገርም ምግብ ነው። ሽናሻ ውስጥ እንደዚህ አይነት ምግብ አለ የሚያስብል ነገር ነው ያየን ያለ ነው። ለማንኛውም ይሄ ምግብ እየተመገባችሁ ልባርካችሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ጤናችሁን ይባርክ። እግዚአብሔር ኪሳችሁን ይባርክ። እግዚአብሔር እጁን ይክፈትላችሁ። እግዚአብሔር ከድህነት የሚያወጣ ከችግር ከመከራ የሚያወጣ የእግዚአብሔር እጅ በእናንተ ላይ ይሁን። የእግዚአብሔር ጣት በእናንተ ላይ ትሁን። እነሆ አብርሃምን የባረከው በባረከው በረከት እግዚአብሔር ይባርካችሁ። ይስሐቅን በባረከው በረከት ይባርካችሁ። ያዕቆብን በባረከበት በረከት እግዚአብሔር ይባርካችሁ። እግዚአብሔር ከሰማይ ይባርካችሁ። የሰማይ ጠል ይፍሰስላችሁ። እግዚአብሔር የምድርን ስብ ያብላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። እግዚአብሔር በመከራችሁ ጊዜ ከእናንተ ጋር ይሁን። በችግራችሁ ጊዜ እግዚአብሔር ከእናንተ ጋር ይሁን። አግኙ እንጂ አትጡ፣ ሰጪዎች እንጂ ተቀባዮች አትሁኑ። እግዚአብሔር የበላይ እንጂ የበታች አያደርጋችሁ። እነሆ በውሃ ፈሳሾች ዳር እንደተተከለች ዛፍ እግዚአብሔር ያድርጋችሁ። ፍሬዋን በየጊዜ እንደምትሰጥ ቅጠሏም እንደማይረግፍ እግዚአብሔር ያደርጋችሁ። መቅሰፍት ቤታችሁ አይግባ። እነሆ እግዚአብሔር ዘመናችሁን ይባርክ፣ ቤታችሁን ይባርክ፣ የወለዳችሁትን ይባርክ፣ የምትሰሩት ነገር ይባርክላችሁ። እግዚአብሔር ጥቂት ሰርታችሁ ብዙ የምታገኙ እግዚአብሔር ያደርጋችሁ። በትምህርት ልቃችሁ ሂዱ፣ በኢኮኖሚ ልቃችሁ ሂዱ፣ በጤና ልቃችሁ ታዩ። እግዚአብሔር ዘመናችሁን ይባርክ እና እግዚአብሔር ከእናንተ ጋር ይሁን እያልን ይህንን ምግብ እንድትጋበዙልኝ በጣም በትህትና ጠይቃችኋለሁ። እግዚአብሔር ከእናንተ ጋር ይሁን። እኔም በጣም ነው ማመሰግናችሁ። እወዳችኋለሁ። በረከቴ እንደሚደርሳችሁ አልጠራጠርም። ይደርሳል። በእውነት እኔ መጽሐፍ ቅዱስ አነባለሁ። እኔ አማኝ ነኝ። እግዚአብሔር በአፌ እንደሚሰራ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። ዘመናችሁ ሁሉ የተባረከ ይሁን። ዘመናችሁ ሁሉ በልምላሜ ይለቅ። እግዚአብሔር ከእናንተ ጋር ይሁን። ተባረኩልኝ። ዘመናችሁ ይባረክ፣ ኑሯችሁ ይባረክ፣ መውጣት መግባታችሁ ይባረክ። አመሰግናለሁ። መልካም ጊዜ